አሰላሙ አለይኩም ወራህመቱላህ። በዛሬ ቪዲዮ ወገኖቻችን ማርያምን እንደሚያመልኳት አሳያችኋለሁ። ከሱ በፊት ይሄን ቪዲዮ ተመልከቱ። አንድ ነገር ልንገርህ፣ ማርያም አምላክ ናት። ይሄን ታምናለህ? ርዕሳችን ስለሆነ አልገባበትም እንጂ ብዙ ማውራት እንችላለን። አይደለም እንደሰማችሁት ነው። ቃል በቃል ማርያም አምላክ ናት ብለው ያምናሉ። ያው ሰምታችሁታል ሲናገር። ከሱም አልፎ መጽሐፋቸው ላይ ለማርያም እንደሚሰግዱ አለ። ለማርያም በተግባር ይሰግዳሉ። ከሱም አልፎ ደግሞ ሙስሊሞችን እንዲገላቸው ወደ ማርያም ይጸልያሉ። ማስረጃ አሳያችሁ። ተአምረ ማርያም ተመልከቱ። እንደዚህ ይላል፣ መድኃኒታችሁ ናትና መኑባት ይላል። ቀጥሎስ በስዕሏ ፊት ስገዱ፣ ለስዕሉ ያልሰገደ ግን ካለ ከቆመበት ቦታ ይጥፋ፣ ስም አጠራሩም አይታወቅ። በሰማይ ያሉ መላእክትም ይሁን ይፈጸም ይበሉ አሜን ይላል። ስለዚህ ለማርያም ስዕል አልሰግድም ያለ ካለ ይገደላል። ከዚህ በላይ አምልኮ አናቅም። በተጨማሪ ሙስሊሞችን ጉንፋን እንዲይዛቸው ፌሮ እንዲሰካባቸው ይጸልያሉ ወደ ማርያም። ማስረጃ መጽሐፍ አርጋኖ ተመልከቱ። በዕብራይስጥ ማርያም የተባልች የተመረጥች እመቤቴ ድንግል ማርያም ሆይ አንቺም ደግሞ በጠላቶች አንገት የብረት ዛንጂር አግቢባቸው ይላል። የብረት ዛንጂር ይግባባቸው፣ ይሰካባቸው አንገታቸው ላይ ማለት ነው። ቀጥሎ በእግራቸው ወጥመድ፣ በከንፈራቸው ልጓም፣ በአፍንጫቸው ጉንፋን ላኪባቸው ይላል። የክርስቲያን ጠላት ካለ ሙስሊሞችን ጨምሮ ማለት ነው። ጉንፋን እንዲይዛቸው ወደ ማርያም ይጸልያሉ። እግዚአብሔር እንግዲህ አልቻለም ይሆናል አናቅም። ዋና ግን ወደ ማርያም እየጸለዩ ማርያምን ያመልኳታል። ያው ብዙ ማስረጃዎች አሉ፣ ግን ለዛሬ ይበቃችኋል። ወገኖቻችን ማርያምን ከማምለክ ወጣችሁ፣ ፍጡርን ከማምለክ ወጣችሁ፣ ማርያምን የፈጠራትን አንድን አምላክ አምልኩ። ጥሪ እሱ ነው። ወሰላሙ አለይኩም።